ማንኛውም ሰው ዲኮር መስራት የሚያስብ ሰው ሊያውቃቸው የሚገቡ ወሳኝና በጣም ጠቃሚ 3 ነገሮችን ዛሬ ነግራችኋለሁ። የመጨረሻው ደግሞ እንደ ቲፕ የምነግራችሁ በጣም ጠቃሚ ስለሆነ ይህን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። አሁን ወደ አንደኛው እንሂድ። አንደኛው የባሎን ከለር ምርጫ ነው። የባሎን ከለር ምርጫ እንግዲህ በጣም ወሳኝ ነው። ምክንያቱም 50 አይነት ባሎን መቀላቀል ያልሆነ ነገር ነው፣ ምንም ውበት አይኖረውም። ስለዚህ 3 አይነት ወይም 2 አይነት ከለር በቂ ነው። እንደው ከበዛና በጣም አስፈላጊ ከሆነ 4 አይነት ብናረግ ችግር የለውም። እሱንም ደግሞ ሰፊ ባክግራውንድ ከሆነ እንደዛ ብናረግ ችግር የለውም። ግን በጣም አነስ ያለች ባክግራውንድ ሆኖ 4 አይነት ከለር ስናደርግ ውበት አይኖረውም። ስለዚህ 2 አይነት ወይ 3 አይነት ከለር ለአይንም ያምራል። እዚህ ላይ ደግሞ ከ2 ወይም 3 ከለር ስንጠቀም አንደኛው ከባክግራውንዳችን ጋር ብናመሳስለው ሞር ውበት ይሰጠዋል። ለምሳሌ ዋይት፣ ጎልደን እና ፒንክ ከለር የምንጠቀም ከሆነ ፒንኩን ከባክግራውንዳችን ጋር ብናመሳስለው ውበት ይኖረዋል። ስለዚህ የከለር ምርጫ በጣም ወሳኝ ነው። ሁለተኛው የባሎን ማሰሪያ ነው። ባሎናችን የምናስርበት በጣም ወሳኝነት አለ። ከአማዞን ወይም ከሌላ ቦታ ኦርደር ስናደርግ ማሰሪያ አብሮ ይመጣልናል እና አጥብቆ ማሰር አይቻልም። በሱ በጣም ስታጠብቁት ይበጠሳል። በቃ በጥስጥሱ ነው የሚወጣው። እኔ ሞክሬዋለሁ ከዚህ በፊት። ስለዚህ ጥንካሬ የለውም። ማሰር ያለብን በፊሽንግ ላይን ወይም ደግሞ 260 ባሎን እሱ እናስረው ያጠብቅልናል። ሲጠብቅ ደግሞ ቅርጹን እንደያዘ ይቆይልናል፣ ውበትም ይኖረዋል ማለት ነው። ስለዚህ የባሎናችን ማሰሪያ በጣም ወሳኝ ነው ማለት ነው። ያኛው ግን ጠበቅ አድርጎ ስለማያስርልን ባሎናችን ይዛነፋል። ጠንካራ ማሰሪያ ግን ስንጠቀም ቅርጹን እንደያዘ ይቆይልናል ማለት ነው። ስለዚህ ባሎናችን የምናስርበት በጣም ትኩረት ሊሰጠው የሚገባ ወሳኝ ነገር ነው ማለት ነው። ሶስተኛው ባሎናችን የምንለጥፍበት በጣም ወሳኝነት አለው። የባሎን መለጠፊያ ማስያዣ። አሁን እንግዲህ እያወራው ያለሁት ፕሮፌሽናል ለሆነ ሰው ሳይሆን ማንኛውም ፕሮፌሽናል ያልሆነ ሰው በርዝዴይ ወይም ደግሞ ሌላ አይነት ዲኮሬሽን ሲያዘጋጅ ማወቅ ያለበትን ነው እየነገርኳችሁ ያለሁት። ስለዚህ ባሎን መለጠፊያ ወሳኝነት አለው ማለት ነው። ይሄ ድሮ ፕላስተር እያጠፍን ግድግዳ ላይ እያደረግን ባሎኖችን የምናስይዝበት እሱ ምንም ጥቅም የለውም። እኔ ሞክሬው አውቃለሁ ከዚህ በፊት እና ምንም ጥቅም የለውም። ባሎናችንን አጥብቆ አይዝልንም፣ ይወዳድቃል። ዝግጅታችንን እናደርጋለን ወይስ እሱን ደግሞ የወዳደቀውን ባሎን እንለቅማለን? ስለዚህ ቢዚ ነው የሚያደርገን። ሰው ጋር ማይታችሁ ከሆነ እንደገናም ደግሞ በራሳችሁ ደርሶም ከሆነ አይታችሁት ይሆናል፣ አስተውላችሁ ሊሆን ይችላል። ስለዚህ የባሎን መለጠፊያ ወሳኝነት አለው ማለት ነው። ለዚህ ደግሞ መፍትሄው አሁን የመጡት ይሄ ደብል ሳይድ ፕላስተሮች በጣም ጠንካራ ናቸው። ባሎናችንን ግድግዳ ላይ ስናደርግ ጥብቅ አድርጎ ይይዝልናል ማለት ነው። ሰራነውን እዛው ይዞልን ግድግዳ ላይም ስናደርግ እንዳማረ ይቆያል ማለት ነው። ስለዚህ የባሎን መለጠፊያ ወሳኝነት አለው ማለት ነው። ሌላው እንግዲህ እንደ ቲፕ ያልኳችሁ መጨረሻ ላይ እነግራችኋለሁ ያልኳችሁ በጣም ወሳኝ ለባሎናችን ውበት የሚሰጥ ዲኮራችን ውበት የሚሰጥ በጣም ወሳኝ ነገር የባሎን አነፋፍ ነው። ስንነፋ ባሎናችንን ኦፍ ኮርስ ኦቨርሳይዝ ሊሆን ይችላል፣ ግን አየሩን አስወጥተን ቅርጹን ማሳመር አለብን፣ ሰርክል ማስያዝ አለብን ማለት ነው። ለምሳሌ ላሳያችሁ። ኦቨርሳይዝ አድርገን ስንነፋ እና እንደዚሁ እንዳለ ብናደርግ ውበት የለውም። ስለዚህ ኤሩን አውጥተን ሰርክል ቅርጽ ማስያዝ አለብን ማለት ነው። እንደዚህ አድርገን ከነፋን ኤሩን እናወጣና እንደዚህ ሲሆን ቅርጹን ይይዛል ማለት ነው። ይሄ ልክ እንደዚህ ኤሩን አውጥተን ሰርክል ካደረግን በኋላ መስራት እንችላለን ማለት ነው። እንደዚህ ሰርክል አድርገን ስንሰራ በጣም ልዩነት አለው፣ ሞር ውበት ይኖረዋል ማለት ነው። ስለዚህ ኦቨርሳይዝ አድርገን ከነፋን
ኤሩን ማውጣታችንን እና ሰርክል ማስያዛችንን እንዳንረሳ። ስለዚህ በሌላ ደግሞ ጠቃሚ ቪዲዮ እስክንገናኝ ለዛሬው ባይ